بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ጥር 18 2018 ወይም ሻዕባን 7 1447 ዓመተ ሂጅራ የሚጠናቀቀውን የ1447ኛውን የሐጅ ምዝገባን በተመለከተ በዚህ ዙሪያ ላይ ማብራሪያ እንዲሰጡልን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሥራ አስፈጻሚ አባልና የሐጅና ዑምራ ዘርፍ ተጠሪ የሆኑትን ዶክተር ሼህ መሐመድ ሳሊህ እንግዲህ አጠገባችን ይገኛሉ። በዚህ ዙሪያ ላይ ማብራሪያ እንዲሰጡልን ነው ዛሬ ቀጠናቸው። ዶክተር ለዝግጅታችን ፈቃደኛ ስለሆኑ በድጋሚ እናመሰግናለን። ሹክራን ጀዛከላሁ ኸይር። እንግዲህ እንደሚታወቀው የ1447ኛውን ሐጅ ምዝገባ እንግዲህ ጥር 18 ወይንም ደግሞ ሻዕባን 17 እንደሚጠናቀቅ እንግዲህ ጠቅላይ ምክር ቤቱ በተደጋጋሚ ጊዜ እየገለጸ ይገኛል። እውነት በዚህ ጊዜ ብቻ ነው የሚጠናቀቀው? አንዳንድ የህብረተሰባችን ክፍሎች ደግሞ ጠቅላይ ምክር ቤቱ ላለፉት ጊዜያት በተለያየ ጊዜ እየጨመረ የሚገኝ መሆኑን እየገለጹ የአሁኑም ይጨምራል የሚል እሳቤ ያላቸውና በዚህ ጉዳይ ያሉትን ሀሳብ ሊገልጹልን። ቢስሚላህ ራህማን ራሒም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ባላችሁበት ቦታ ኢትዮጵያን ሙስሊም በሙሉ እንኳን አላህ ለ1447 ዓመተ ሂጅራ ሐጅ በሰላም አደረሰን በሰላም አደረሳችሁ ሊል እፈልጋለሁ። ሐጁ ከአምስቱ እስልምናው ማዕዘን አንዱ ነውና አላህ ሱብሓነሁ ወተዓላ ሐጁን ያደረገ ሰው ያስቀመጠለት ጀዛውን ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹልን ትልቅ ነገር ነው። ከሱ በላይ ተሰርቶ ጀነት እና አላህ ዘንድ ፈላህ መውጣት የሚፈለገው ስራ እንደሌለ ገልጾልናልና ሐጁን አድርጎ ንጹህ ሐጅ በሐላሉ ብር ሐጁን አድርጎ ወደ አገሩ ምንም ማዕሲያ ውስጥ ሳይገባ ኺላፍ ውስጥ ሳይገባ ሙኻለፋት ሸሪዓውን የሚያበላሽ ውስጥ ሳይገባ ሐጁን አድርጎ ወደ አገሩ የተመለሰ ሰው ጀዛው ጀነት እንጂ ሌላ ምንም ከጀነት በታች ወይ ከጀነት በላይ የሚሰጠው ጀዛም ስለሌለው ጀዛው ጀነት ነው ብሎ ስለገለጹልን እንኳን አላህ ለዚህ ሸዒራ ለዚህ ትልቅ ስራ አላህ አደረሰን። የዘንድሮ ሐጅ ከባለፈው ዓመታት የተለየው ብዙ ነገራት አሉ። ከሱም አሁን ድሮ ሐጁ ምዝገባ ራሱ የሚጀምረው ከረመዳን በኋላ ነው ወይ ፈጥኖ ከጀመረ ረመዳን ውስጥ ነው ሐጁ የሚጀምረውና አሁን ዘንድሮ ግን ምዝገባው የሚያልቀው ሻዕባን 7 ነው። ሻዕባን 7 ጥር 18 ስንል እኛ እንደ መጅሊስ ወይ ደግሞ እንደ አብይ ኮሚቴ ወይ ደግሞ እንደ ዘርፍ የተቀመጠው ስኬጁዋል እና ወይ መርሃ ግብር አይደለም። ሐጅ ሚኒስቴር የሳዑዲ ሐጅ ሚኒስቴር አስገድዶ በዓለም አውጆ የዘንድሮ ሐጅ ምዝገባ እስከ ሻዕባን 7 ነው። ከዛ በኋላ አንድች ዶክመንት አንድ ፓስፖርት አንድ ሁጃጅ ከናንተ መቀበል አንችልም ብሎ አስምሮ ስለነገረን አስምሮ በደብዳቤም በኮንፈረንስ ላይም በስብሰባም በስልክም ሁሌ ይሄን አስምሮ ወደዚህ ስላወረዱ ነው እንጂ እኛ እንደ መጅልስ እስከ ዙልቃዕዳ 30 እስከ ዙልሂጃ 3 ዙልሂጃ 4 5 ህዝቡ ተመዝግቦ የዚህ ሐጅ ሂዶ ዋጅቡን አውርዶ እንዲመጣ ሁሉም ፍላጎቱ ነው። እኛም ፍላጎታችን ነው። ግን የኛ እጅ አይደለም። ይሄ ወደ ሳዑዲ ነው የሚካሄደው። ፕሮሰስ አለው። እነሱም ስናይላቸው ፕሮሰሳቸው በጣም ብዙ ነው። እንደ ድሮ አይደለም። ፕሮሰሱ ስለሚበዛ ፕሮሰሱን በጊዜው ጨርሶ ሁጃጁ ያለምን እንግልት ሐጁን አርጎ እንዲመለስ ቅድመ ሁኔታ የሚያስተካክሉ ብዙ ነገራቶች ስላላቸው እስከ ሻዕባን 7 መዝገባው ያልቃል። ከሻዕባን 7 እስከ ሻዕባን 15 ዶክመንቶቹ ወደዛ ይላካሉ።
ከሻዕባን 15 እስከ ሸዋል 1 እነሱ እዛ የሚሰሩት አረንጅ የሚያደርጉት የሚያስተካክሉት ያረጋሉ። ከዛ በኋላ ሁሉም ሰው ሁሉም ሁጃጅ በሀገሪቷ ላይ ያለው ኢትዮጵያም ሆነ አፍሪካ፣ ኤዥያ፣ ኸሊጅ አልዓረብ ሆነ ሁሉም አዱንያ ላይ ያለው ሙስሊሞች ለዚህ ስብሰባ ላይ ተሳታፊ ለመሆን ሁጃጁ ቪዛ ይወጣለታል። የሚወጣው ኑሱክ መታወቂያ የምትባላለች ኑሱክ መታወቂያ ይወጣለታል። ከዛው እነሱ በየት ነው የሚገባ በየት ነው የሚወጣ የሚለው ሁሉም ፕሮሰሳቸውን ከዛው ጀምሮ ያስተካክላሉ። ሁጃጁ እዛ ከደረሰ በኋላ ምንም የሚሰራ ነገር የለም። ሁጃጁን የማስተናገድ ሁጃጁን እስትዳፋውን የማሳመር ችግር ከተፈጠረው ቶሎ ችግሩን ለመፍታት ዝግጁ ለመሆን ከዛ በኋላ ሁጃጁ ከደረሰ በኋላ እዛው ሁጃጁን መዲና አስቆይቶ መታወቂያ አልመጣም ኑሱክ አልደረሰም እንዳይባል፣ ሆቴሉ አልተዘጋጀም እንዳይባል፣ አውቶቡሱ አልተዘጋጀም ከመዲና ወደ መካ የሚወስደው ከጅዳ ወደ መካ የሚወስደው እንዳይባል ሁሉም ነገር ሁጃጁ ከሀገሩ ሳይነሳ በፊት ተስተካክሎ ሁሉም አልቆ ሁጃጁ እንዲደርስ ነው። ይሄ ሁሉም ለሁጃጁ መስለሃ ለኛው መስለሃ ለኛው ሲሉ ነው እንጂ ጊዜውን የማጥበብና ጊዜውን አለመረዳት እንዳልሆነ በጣም ተገናዝበናል ማለት ነው። ማሻአላ እንግዲህ ይሄ የጊዜው ጉዳይ የጥር 18 ወይም ደግሞ ሻዕባን 7 የሚጠናቀቀው በጠቅላይ ምክር ቤቱ በጎ ፈቃደኝነት ሳይሆን በሳውዲ ሀጅ ሚኒስቴር የቀነ ገደብ እንደሆነ ገልጸውልናልና እንግዲህ እንደዚህ ከሆነ የመጨመር እድል የለውም ወደሚለው ይወስደናል ማለት ነው። ምንም የመጨመር እድል የለውም። ዘንድሮ 1000ም ተገኘ 2000ም ተገኘ 3000ም መጣ። እኛ እንድታውቀው እንደ ኢትዮጵያ ሙስሊም ያለን ኮታ 43173 ሁጃጅ መውሰድ እንችላለን ለሐጅ። ይኸው እንግዲህ ሌላ ሀገር ኮታው አንሶት በተራ ነው በይጣ ነው ሰው ወደ ሐጅ የሚሄደው። ኢትዮጵያው ግን 43000 ኮታ ያለው 3000 ሁጃጅ እና 4000 6000 ሁጃጅ የለመነ ነው የሚወስደው። ሁጃጁ ተለምኖ ሳይሆን ለምኖ ነው የሚሄደው ሌላ ሀገር። ስለዚህ እኛ እቺን ኮታ ዘንድሮ 6000 አገኘ 7000ም ተገኘ ከዛ በታችም መጣ በመጣው ሁጃጅ ነው የሚዘጋው እንጂ ምንም የማስረዘምና ድሮ አሁን ሐጅ መዝገባ ሲባል በዚህ ቀን ይቆማል ተብሎ እነሱ ራሱ መጅሊሱ ውሸት ተናግሮ ሳይሆን ወይ ደግሞ ህዝቡን ለመዋሽ ወይ ለመሸወድ ሳይሆን እዛው ነው ከሐጅ ሚኒስቴር ነው የሚሰጠው። ሲስተም ይከፍቱ ነበር። አሁን ዘንድሮ አስምሮ ነው የነገሩን። አስምሮ በቃ የማይቻል ነገር ነው። ይሄን ደግሞ አይተነዋል። በአንድ ሁለት ያስቀመጡት መርሃ ግብር ላይ አይተነዋል እንደማያስቀጥሉና እንደማይጨምሩ ማለት ነው። ስለዚህ አሁን የዘንድሮ የመዝገባ መርሃ ግብር በዚህ ቀን ይቆማል። በዚህ ቀን ነው ዶክመንቱ ወደኛ መምጣት ያለበት። ከዛ በኋላ ምንም ዶክመንት ከናንተ አንቀበልም እንዳሉ ነው። ስለዚህ እኛ አሁን ሁሌ ጮየን ፌስቡክ ላይ ቲክቶክ ላይ ሚዲያ ላይ ቲቪ ላይ መስጂድ ላይ ምን ጨው ህዝባችን ካለቀ በኋላ መጥቶ ለምን ጊዜው አሳጠራችሁብን እንዳይል አሁኑ ሰምቶ አሰምቶ ወደ ያልደረሰው ጋር አድርሶ ቶሎ እንዲመዘገብ ነው። ሐጁ ብሩ የበቃለት ዓፊያው አላሁ የሰጠህ ሁሉም ላይ ዋጅብ ነው። ዋጅብ ሆኖበት ሐጅ ሳያደርግ አመት የሚመጣው አመት አረጋለሁ ብሎ በዚህ መሃል ቢሞት ሰውየው ተጠያቂ ነው አላህ ዘንድ። ለዛው መጅሊሱ ደግሞ የሙስሊሙ ተቋም እስከሆነ ድረስ ህዝቡን ጠርቶ በሁሉም መንገድ መልእክቱ እንዲደርስ ሰርቶበት ህዝቡ ቶሎ ተመዝግቦ ኮታው ሳይዘጋ ጊዜው ሳያልቅብን ወደ ሐጅ እንዲመለስ ነው ጥሪው በየጊዜው ያደረግን ያለ ነው። ይሄ ሲሪየስ ነገር ስለሆነ ማለት ነው የመጨመር እድል የለም ነው። ስለዚህ አጠቃላይ ጠቅላይ ምክር ቤቱ በዘንድሮ ዓመት የነበረው እንግዲህ የልዩ የሐጅ ጉዞ መስተንግዶ ነው። ምክንያቱም ከባለፉት ጊዜያት ቀድሞ ስለጀመረ ማለት ነው። ስለዚህ ቅድመ ዝግጅቱ ምን ይመስላል? በሀገር ውስጥም በውጭ ሀገር ወይ በሳውዲ ዝግጅቱ ምንድን ነው? ምን ያህል ነው እየሄደ ያለው? ምን ያህል ርቀት ላይ ነው እየሄደ ያለው?
ሐጁን ቀልጣፋና ያለምንም እንግልት ለማድረግ የጀመርነው ዝግጅት ከ3 ወር በፊት ነው። ስንጀምር ከመግሪሽን ነው የጀመርነው። አገር ውስጥ ከመግሪሽን ጀምረን ሁጃጁ ተመዝግቦ ፓስፖርት ቆይቶበት ወይ ፓስፖርት ላይ ችግር አጋጥሞት ሐጁ እንዳያልፈው እናንተ ትብብር የሚታረጉልንን አርጉልን ብለን ከመግሪሽን ኃላፊዎች ጋር ቁጭ ብለን ተመካከር። እነሱም በዚህ እግረ መንገዳችን እናመሰግናቸዋለን። መግሪሽኑ አግዞናል። ፓስፖርቱ አስቸኳይ ፓስፖርት ለሁጃጁ የተለየው ካውንተር እንዲሰጣቸው፣ የተለየው ሰራተኛ እንዲሰጣቸው፣ ሁጃጁ በደብዳቤ ይሁን በአካል ይሁን መጥቶ 5 ደቂቃ እንዳይቆም አስተካክሎ በእኛ በኩል ሁጃጁ አንድች ነገር ችግር ሳያጋጥመው ፓስፖርት እንዲሰጠው ከነሱ ጋር ነው የጀመርነው። ከዛ ወደ ኤርላይንሶች ጋር ነው ኢትዮጵያ ኤርላይንስ፣ ሳዑዲ ኤርላይንስ ጋር ቁጭ ብለን ምን ማድረግ አለብን፣ የነበረው ክፍተት ምን ነበረ፣ ገመገማ አረግን። ከገመገምን በኋላ ለሚመጣው ደግሞ ሁጃጁ የሰጠን አስተያየት እነዚህ በኤርላይንስ በኩል ቢስተካከል ብሎ ሁጃጁ አስተያየት ሰጥቶን ነበረ። በእናንተ በኩልም ይሄ ለማስተካከል ሬዲ ናችሁ፣ ለማስተካከል ዝግጁ ናችሁ ብለን ከነሱ ጋርም ቁጫል። ሁላቸውም ፍቃደኛ ሆኖ ለዘንድሮ እኛም ከናንተ ጋር ሁጃጁን የሚያስደስት ስራ እንሰራለን ብሎ አግሪመንት የቃልም የወረቀትም አግሪመንት ገቡልን። ከዚህ ነው የጀመርነው። ከዛ ቀጥለን ወደ ውጭ ሀገር ሳዑዲ ያለውን ሰርቪሶች ጋር ጀመር። እዛው የሚሰጠው ለምሳሌ ሆቴል አካባቢ የነበረውን ችግሮች ለመቅረፍ ብዙ ሞከር። ከዛ ትራንስፖርት አካባቢ ብዙ ችግር ሁጃጅ ላይ የሚደርሰው ብዙ ችግር ከዚህ በፊት የነበረው ሁጃጅ ላይ አሁን ወደ መዲና ከገባ ሰው ባሳቶ 3-4 ቀን መዲና የሚያድር ከዛው ደግሞ መንገድ ላይ ባሱ ተበላሽቶበት ሌላው ችግር እንዳያጋጥመው ከትራንስፖርት ካምፓኒዎች ጋር አወራን። ከዛ ሚናና አረፋ ዱንካኑን ቦታ ሄደን በአካል አይተን ይሄ ሁጃጁ ይሆናል አይሆንም የሚለውን ዛይ በኮሚቴ ማለት ነው በኮሚቴ ጠቅላይ ምክር ቤቱ በሰጠን ስራ በሰጠን አቅጣጫ መሰረት ብዙ ሰራንበት። ከዚህ ሁሉም በፊት የተሰራው እንደ ጠቅላይ ምክር ቤት የተሰራው ትልቅ ስራ ሁጃጁ ባለበት ሆኖ የመመዝገብ ሲስተም ማመቻቸት ትልቅ ነገር ነው። ድሮ አሁን እንደሚታወቀው ሐጅ ሲደርስ የዚህ ግቢ መጅሊስ ስንትና ስንት ሰልፍ ላይ ተጣልቶ ስንትና ስንት ተመቶ ስንትና ስንት ሰው ተዘርፎ ስንትና ስንት ሰው እዚህ አዲስ አበባ ተንከራትቶ መሄጃ መውጫ የማያቅ ሰው ከገጠር ከክፍለ ሀገር መጥቶ እዚህ ስንትና ስንት የሚንከራተቱ ሁጃጆች ነበሩ። አሁን ይሄ ቀረ። በቦታው እንደ አገሪቷ 30 መዝገባ ጣቢያ አዘጋጅቶ በራሱ ኮንትሮል የሚያረግ ጠቅላይ ምክር ቤቱ ፌዴራል መጅሊስ በራሱ ሰራተኛው እዛ አስቀምጦ በራሱ ማቴሪያል አሟልቶ ሁሉም ነገር እዛው አልቆ ሁጃጁ ቪዛውንም እዛው ወስዶ ቀጥታ ወደ ኤርፖርት የሚመጣ የማመቻቸት ስራው ትልቅ ነገር ነው። እሱን አስመስለን ይሄው ስራ እዚህ ኢትዮጵያ ውስጥ ብቻ እንዳይሆን ሳዑዲም ተለምዶ ሆኖ ትራንስፖርትም በሲስተም መሆን አለበት። ሆቴሉም ከዚሁ ሳይነሳ ሆቴሉ የተኛው ሆቴል ነው የሚገባ፣ የተኛው ክፍል ነው የሚገባ፣ ከማን ጋር ነው የሚገባ፣ የተኛው ፍሎር ላይ ነው የሚገባ፣ መቼ ገብቶ መቼ ይወጣል የሚለው እዚህ መታወቂያ ይሰጣል። ሁጃጁ ሲስተም ውስጥ ነው ማለት ነው። ስለዚህ ትራንስፖርቱ መቼ ነው መዲና የሚደርሰው፣ መቼ ነው ወደ መካ የሚሄደው፣ መቼ ነው ረውዳ የሚገባ፣ መቼ ነው ሁሉም ነገር በዚሁ በሲስተም አልቆ ሁጃጁ ሐጅ አድርጎ ወደ አገሩ እስኪመለስ ድረስ ሲስተሙ አገር ውስጥ ያለው ሲስተምና ውጭ ላይ ያለው ሲስተም አሳስሮ የመስራት ስራ ትልቅ ስራ ነው የተሰራ፣ የቅድመ ሁኔታ ማለት ነው። ለዚህ የሁሉም እዚህ ላይ ተሳትፎ የሁሉም እዚህ ላይ ተራሩጦ ይሄ እንዲሳካ ያደረጉ ሰዎች ሁሉም ትልቅ ስራ ነው የሰሩት።
በጠቅላይ ምክር ቤቱ ስም ማመስገን እፈልጋለሁ። በዛው በሐጅ ዘርፍ ማመስገን እፈልጋለሁ። ብዙ ሰው አግዞናል እዚህ ላይ ማለት ነው። ሱዑዲ ላይ ያለውን ሰርቪሶች እንደ ድሮ ሰው እዛው ለምሳሌ አንድ ሆቴል ላይ ሆቴሉ የማይወስድ ሰው እዛው ተንከራትቶ ሆቴሉ ለምሳሌ 500 ሰው የሚወስድ ከሆነ 700 800 እዛው የሚገባ ሁኔታ ነበር። ዛሬ ያው 5 ዓመት 6 ዓመት በፊት ብዙ እንግልት ነበረ ሱዑዲ ላይ ራሱ ማለት ነው። አሁን እሱ ቀርቷል። በቃ አንተ ክፍልህን ታውቃለህ፣ ፍሎርን የምትገባበት ፍሎር ታውቃለህ፣ ምግብ መቼ እንደሚቀርብልህ ታውቃለህ፣ መቼ ሻይ ሁሉም ነገር እዚሁ ነው አውቀህ ወደዛ የምትሄደው ማለት ነው። ስለዚህ አዱንያም ወደ ዲጂታል የሄደ እንደሆነ ይታወቃል። ስለዚህ ጠቅላይ ምክር ቤቱ የሐጅ ዘርፍን ወደ ዲጂታል የመውሰድ ሁኔታ መንገድ እንደጀመር እዛው ቅድመ ሁኔታ እየሰራን ያለ ነው። በጣም ተረድተናል። ይሄ ከሌላ ሀገር ጥናት የተወሰደ ብዙ ጥናቶች አሉ። ሁጃጁ እንዴት ነው የሚስተናገዱ? አሁን ሌላ ቱርክ ለምሳሌ 70 ሺህ 80 ሺህ ሁጃጅ ነው የሚሄደው። 70 ሺህ 80 ሺህ ሲያስተናግዱ እንዴት ነው የሚያስተናግዱ የሚል ጥናት ያስፈልጋል። እሱም አንዳንድ ነገሮች ለመውሰድ ሞክረናል። ሌላ ናይጄሪያ አሁን 30 ሺህ 40 ሺህ ሁጃጅ ነው የሚወስደው በአመት። መስር የመን 25 ሺህ ነው የሚወስደው፣ የመን አጠገባችን ያለ ማለት ነው። ስለዚህ እኛ እንደ ኢትዮጵያ ትልቅ ስም አለን፣ ጥሩ ስም አለን፣ ታሪክ አለን። የነጃሺ ሀገር ነው፣ የቢላል ሀገር ነው፣ የኡም አይመን ልጆች ነን። በዚሁ ልክ አርአያ መሆን አለብን ብለን ብዙ ነገር ሰርተናል። የዘንድሮ ብዙ ነገር ሁጃጁ ምንም ያለምንም ጭንቅ ያለምንም እንግልት ገብቶ እንዲወጣ፣ ሚና ገብቶ እንዲወጣ፣ አረፋ ገብቶ እንዲወጣ፣ ሙዝደሊፋ ላይ እንዳይቸገር፣ ረመያ ጀመራት ላይ እንዳይቸገር ሁሉም ነገር ተሰርቷል። ይሄ ከዚሁ አካል የተሰራው ስራ እዛ ሱዑዲ ላይ ሁሉም ሰርቪሶች ሁሉም ኽድማ የሚያቀርቡ ካምፓኒው በማስታወቂያ ነው የተጠቀምነው እኛ ሁላቸው። ጨረታ ወጣን። ለምሳሌ አሁን ትራንስፖርት ዝም ብለን ካምፓኒ ጋር ሂደን አግሪመንት አላደረግንም። ምን ታቀርባለህ ለሁጃጁ ብለን ጠይቀን ማስታወቂያ አውጥተን ተወዳድሮ እዛው ላይ ዶክመንቱ ጋር አውርተን በዶክመንቱ ልክ ፈርዝ አድርገን ከስንትና ስንት ተቋም ድርጅት የትራንስፖርት ድርጅት ፈርዝ አድርገን ወደ 10 አምጥተን ወደ 5 አምጥተን 5ቱንም ደግሞ በአካል ሂደን አይተን ይሄ በዚሁ ሁጃጃችን ሊያስደስት ይችላል ብለን የመረጥነውን ዋጋውንም አስቀንሰን እንደውም ዋጋው ስናስቀንስ ከአምናው ከዚሁ ሐጅ በታች አድርገን በቁጥር ሲነገር የሚያስደነግጥ ዋጋ አስቀንሰን አግሪመንት አደረግን። ሆቴሉንም እንደዚሁ ማስታወቂያ አውጥተን ዋጋውንም አመጣጥነን አመሳሰለን ከሁጃጅ ጋር የሚሄድ ዋጋው ወስደን ሆቴሉንም ደግሞ ይመጥናል አይመጥንም የሚለውን አይተን ከዛ በኋላ ነው ወደ አግሪመንት የገባነው። ምግብ ሚኖን አዘጋጅተን ቁርስ ላይ ይሄን ታቀርባለህ፣ ሚሳ ላይ ይሄን ታቀርባለህ፣ እራት ላይ ይሄን ታቀርባለህ፣ በመሃል ይሄን ታመጣለህ ብለን አግሪመንት ስናስደርጋቸውና ስምምነት ከነሱ ጋር ስናረግ ከስምምነቱ በፊት ወደ 40 የሚሆኑ ምግብ ካምፓኒዎች ዶክመንት አስገቡ። ከዛ እኛ 3-4 ብቻ ነው የምንወስደው። ከ40 3-4 ልንወስድ ስንትና ስንት ልፋት እንዳለው፣ ስንትና ስንት ጣጣ እንዳለው፣ ስንትና ስንት እንግልት እንዳለው ይታወቃል። የዞርን አይተን ኩሽናቸው እቃቸው ምን ላይ ነው የሚሰሩት፣ እንዴት ነው የሚያቀርቡት፣ እንዴት ነው ፍሪጁ፣ እንዴት ነው አቀማመጣቸው፣ እንዴት ነው የዲሊቨሪ መኪናቸው፣ እንዴት ነው ሰራተኛቸው፣ እንዴት ነው ሁሉንም አይተን ፍቃዳቸውን ሁሉም አይተን ከዛ በኋላ ሚኖዋችንን ይቀበላሉ አይቀበሉም፣ ሚኖ በራሳችን አዘጋጅተን ስታንዳርዱን የጠበቀ ሚኖ ህዝባችን ምን ይፈልጋል የሚል ታሳቢ አድርገን እሱ ሚኖአችን ላይ ቆመን በዚህ ሚኖ ቁርስ ላይ ይሄን ማቅረብ ትችላለህ፣ ሚሳ ላይ ይሄን ማቅረብ ትችላለህ፣ እራት ላይ ይሄን ማቅረብ ትችላለህ፣ አዎ እችላለሁ ካለ በኋላ ፈርዝ አድርገን እነሱንም አግሪመንት ዋጋውን ደግሞ አስቀንሰን
ዋጋው አስቀንሰን የዋጋው ማስቀነስ ሰው ዋጋውን አስቀንሰናል ስንል ምናልባት ከሰርቪሱም ወይም ደግሞ ከሚያቀርቡት ኸደማት የተቀነሰ ይመስላሉ። አሁን ጥራቱ ሳይቀንስ ጥራቱን በጠበቀ መልክ ኳሊቲውን በጠበቀው መልክ ዋጋውን ደግሞ ከአንድ ሰው በቀን ስንት ትቀንሰዋለህ ብለን ተከራክረን አስቀንሰን ከምግብ ጋርም እንደዛ ያደረግን ማለት ነው። ሚናና አረፋ ላይ ያሉ ካምፓኒው ሰርቪስ የሚያቀርቡ ካምፓኒዎች ስንትና ስንት ካምፓኒ ነው እሱን አቅራቢ ሆኖ በሐጅ ሚኒስቴር ፍቃድ ተሰጥቷቸው ሚናውን ድንኳን የሚያዘጋጁ ውሃውን፣ ሽንት ቤቱን ሁሉንም የሚያቀርቡ የሚያመቻቹ ካምፓኒዎች ጋር ስንትና ስንት ጊዜ ተከራክረን እነሱም ላይ ዋጋውን አስቀንሰን ስንል ዋጋው የማስቀነሻው መነሻ የሆነልን የአገሪቷ ጉዳይ ነው። ማሻአላህ እንግዲህ አሁን ወደሱ እንግዲህ ከመጣን የክፍያ ላይ ልንመጣ ነውና የዘንድሮ ዓመት ክፍያ ያው 740 ሺህ ብር ነው ጠቅላይ ምክር ቤቱ ለአገልግሎት የቆረጠውና አንዳንድ ወገኖች ይሄ ዋጋ ከፍ ብሏል የሚል አስተያየት አላቸውና ይሄ በእርሶ በኩል እንዴት ነው የሚታየው? ያው ይሄ ጥሩ ጥያቄ ነው። ግን እኔ ገበያ ላይ ያለ ሰውና ወጥቶ ሽጦ የሚገዛ ሰው የዘንድሮ ሐጅ ዋጋው ውድ ነው የሚል አይመስለኝም። ከሱቁ ጀምሮ ከጨው፣ ከሱካር፣ ከዘይት፣ ከዳቦ፣ ከእንጀራ፣ ከጤፍ ከሁሉም ጀምሮ የዋጋውን ጉዳይ መገመት ይቻላል። ምግብ ቤት ገብተህ አሁን አንድ ሚሳ ለመብላት አምናው ስንት ነበረ? ዛሬው ስንት ነው? ይሄ መገመት ይቻላል። ትራንስፖርት ከክፍለ ሀገር አሁን ከድሬዳዋ እስከዚህ ለመምጣት ባሱ አምና ስንት ነበረ? ዛሬው ስንት ነው? እንደዛው ነው እኮ እዛም ገበያ እኮ ኢንተርናሽናል ነው፣ ዓለሚ ነው፣ አዱንያ ነው የጨመረው። የመጅሊስ ስራ አይደለም ይሄ፣ የሐጅ ኮሚቴ ስራም አይደለም፣ የሐጅ ዘርፍም አይደለም። በቃ ከኛው ኮንትሮል ውጭ ነው። እኛ የምንችለው የማስቀነስ ሁኔታ መስራት ፋንታችን ነው፣ ግዴታችን ነው፣ ኃላፊነታችንም መወጣት ነው። አላህ የሰጠን ኃላፊነት የምንወጣበት መንገድ ተከራክረን ይሄ ለምን እንደዚህ ያደረግ ቀንስ፣ በዛው አኳያ ደግሞ ጥራቱን አትቀንስብኝ የሚል ክርክር እኔ ኃላፊነት አለብኝ። ስለዚህ የ700 አሁን አምና 625 ሺህ ነበር ዋጋው። አዎ 50% ገበያ እስከጨመረ ድረስ የሐጁ ዋጋም እኮ ዘንድሮ 1.2 መውት ነበርበት። የሐጁ ዋጋ የአንድ ሰው ተመን 1.2 መሆን ነበርበት። 50% ሁሉም ነገር ነው የጨመረው። ሕክምና ጨምሯል፣ መድኃኒት ጨምሯል፣ ምግብ ጨምሯል፣ ትራንስፖርት ጨምሯል፣ ሆቴል ጨምሯል። ሁሉም ነገር ነው እኮ የጨመረው። እና ሐጅ ማን ነው ሰደቃ የሚወስደኝ? ማን ነው ሳይጨምር የሚወስደኝ? ሐጁን እኮ የኢትዮጵያ ሁጃጆች እኮ ወጥቶ እንደውም ስጁደ ሹክር ብሎ ስጁደ ሹክር አርጎ አልሐምዱሊላህ ማለት አለባቸው። ለምን ሌላ ሀገራት እኮ ጎረቤታችን $8,000 $9,000 $10,000 ነው የሚያስከፍሉት። ሱዑዲን ስናይ 18,000 እስከ 20,000 ሪያል ነው የሚያስከፍሉት። ሱዑዲ ውስጥ ሆኖ ሰው ሐጅ ለማድረግ ሲፈልግ 18,000 እስከ 20,000 ሪያል ነው የሚያስከፍሉት። የኛ እንደ መጅሊስ እንደ ህዝብ ተወክሎ እዚህ ህዝቡን የሚኸድም ሰው $4,228 አስደረግ ነው እኮ ተደርጎ የማይታወቅ ተቀንሶ የማይታወቅ። አምናው ራሱ የነበረው እኮ $4,991 ነበረ። ዘንድሮ ግን $4,228 ነው። 4,228 ያስቀነስ ነው ወደ $693 ከአንድ ሁጃጅ የተቀነሰው ይሄ ነው። የሐጅ ዋጋው በዶላር በአምናው ሆኖ እዛው ደግሞ የሚጨመረውን 50% እና 30-40% ይሁን ሰርቪስ ላይ የሚያስጨምሩትን
ክርክር ውስጥ ሳናስገባ ወደ ጫረታም ሳናወጣ የሰጡን ዋጋ በፕሮፎርማ ወስደን አግሪመንት አድርገን ብንመጣ ሐጁ ዘንድሮ ከ1 ሚሊዮን በታች አይሆንም። እንግዲህ ዘንድሮ በተለየ መልኩ ደግሞ ሌላ የልዩ መስተንግዶ ወይም ደግሞ የቪአይፒ መስተንግዶ ጠቅላይ ምክር ቤቱ ጀምሯል እና የእነዚህ ቪአይፒ 1 እና ቪአይፒ 2 የሚሉ ናቸው የመስተንግዶ አይነቶቹ። ጉዳዩ ለምንድን ነው ያስፈልጋል? የቪአይፒ ጉዳይ የቪአይፒ ችሎ ከፍሎ ጥሩ ብር ጥሩ ሀብት አላህ የሰጠው ሰው ከፍሎ ሆቴሉ የተለየ ሆቴል ውስጥ ሌላ ሁጃጅ በ4 በ3 አንድ ክፍል የሚገባው ብቻዬን ይገባለው ካለ የ4 ሰው ከፍሎ ቪአይፒ ይሆናል። ገብቷል? ሆቴሉ እዛ 3 ኪሎ ሜትር በባስ ወደ ሐረም ከሚሄድ ሐረም አጠገብ ያዙልኝ፣ እኔ የሐረም አጠገቡን ዋጋ ከፍዬ ቪአይፒ ሆናለሁ ካለ መንገድ ማመቻቸት ነው። የኛ ስራችን መንገድ ማመቻቸት ነው። መንገድ አመቻቸት ሁጃጁንና እዛ ሰርቪስ የሚሰጡ መሃል ሆነን አንድ ሁጃጅ አለኝ እዚህ ጋር ሆቴል የሚፈልገው ስንት ነው የምታከራይለት ብለን ሆቴሉን አከራየንለት እኮ። ከዚሁ ብሩን ወስደን ተከራከረንለት፣ ጠበቃ ሆነንለት፣ ቆመንለት፣ ብሩን ከዚሁ ተቀብለን ሂደን ለባለ ሆቴሉ ነው እኮ የከፈልነው። ሂደን ለትራንስፖርት ነው የከፈልነው። ሂደን ለምግቡ ነው የከፈልነው። ሂደን ለሚና ነው የከፈልነው። ሚና 4 ደረጃ 5 ደረጃ አለው። ሚና ጀመራት አጠገብ ያለው አለ። ዋጋው ይለያያል። ከ100 እስከ 300% ከዛኛው ቦታ ይበልጣል። እዛ ጋር መክፈል ማይፈልግ ሰው እዚህ ጋር ጨምሬ ከፍላለሁ ያለው ሰው ጀመራት ጋር አመጣለሁ፣ አመቻችለታለሁ። እሱን ቀጥየው ደግሞ ሁለተኛ ደረጃ ላይ ያርግልኝ፣ ሁለተኛ ደረጃ ላይ ይሻለኛል የሚል ፓኬጅ ማዘጋጀት ነው። ፓኬጅ ነው ያዘጋጀነው። ፓኬጁን ስናዘጋጅ የቪአይፒውን ፓኬጅ ሆቴል ላይ በአንድ ሰው ክፍሉን በራሱ ከፍሎ ክፍል ውስጥ ይገባል። ሚናውን ደግሞ ተጠግቶ ወደ ጀመራት ቀርቦ እንይዝለታለን። መኪናም ደግሞ ትልቅ ባስ አልፈልግም፣ በቃ ትንሹ መኪና 10 ሰው 8 ሰው የምትይዝ መኪና ብቻ ነው የሚፈልገው። መኪናውን አመቻችለታለሁ። ምግቡንም ደግሞ እኔ በዚህ ሚኑ አልፈልግም፣ በዚህ ሚኑ አድርግልኝ የሚል እንደሱ ነው የማመቻቸት ስራ ነው የቪአይፒ። ከኢባዳ ጋር ምንም ልዩነት የለው። እውነት ነው። እነሱም ነጭ ልብስ ነው የሚለብሱት። ኢህራም ውስጥ ነው ገብቶ ሚና የሚቆሙት፣ ሚና የሚያድሩት። ከነሱ ጋር ይዛው ያድራሉ። አረፋ ላይም አንድ ላይ ነው የሚቆሙት። ሰፍ ላይም እኛ እናንተ ቪአይፒ ናችሁ፣ ሰፍ ለወል ሂዱ፣ እናንተ ደግሞ ወደ ሰፍ አኺር ሂዱ የምንለው ጉዳይ የለንም። የሰርቪሱ ነው ከፍሎ የወሰደ ሰው ነው እዚሁም እንዳለ ማለት ነው። እዚሁ ኢትዮጵያ ላይም ያለ የቪአይፒ ኑሮ የሚኖር አለ። ቪአይፒ 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ ኖርማል ህዝብ፣ ከዛው ደግሞ አቅመ ደካማ ደግሞ አለ። እንደዛው እዛም እንደዚህ ነው ማለት ነው። ይሄ ደግሞ ዛሊከ ፈድሉላህ ዩቲ መን የሻው፣ ይሄ የአላህ ስራ ነው። አላህ ነው ሰው እንደዚህ ያደረገው። መንገድ አመቻችተንለታል። የቪአይፒው ዘንድሮ የቪአይፒው ሆቴላቸውም በተመጣጣኝ ወደ ሐረም የቀረበ፣ ሚናቸውም ደግሞ ወደ ጀመራት የቀረበው፣ ሰርቪሳቸው የተለየው ሌላ ሆቴል በራሳቸው ሌላ ሁጃጅ በ3 በ4 በ5 አንድ ክፍል ውስጥ የሚገባውን እነሱ በ1 በ2 ብቻ እንዲገቡ አመቻችተን ይሄ ኦፕን አድርገን ሰው የተመዘገበ ነው። እቺም ደግሞ ውስን ኮታ ናት ያዘጋጀናት። በዚህ ሳምንት ወይ በዚህ 5-4 ቀን ልታልቅ ትችላለች እና ሁሉም እዚህ ላይ ሮጦ ይሄ የማሽቀዳደም ነገር ነው። ብሩን ዛሬው ከፈልኩ ማለት ከንግድ ብሩን አቆምኩት ማለት አይደለም። የተሻለው ንግድ ላይ ነው የከፈልኩት። ዛሬ ብሩ ዛሬው ለሐጅ ተከፍሎ ባደረው ቁጥር አጅሩ የተቆጠረልኝ ነው፣ አጅሩ የታሰበልኝ ነው። ሐጅ ላይ ነኝ ማለት ነው፣ ዒባዳ ላይ ነኝ። ሰው መስጂድ ገብቶ ሰላት እስኪመጣ ድረስ የጠበቀው ሰላት ውስጥ ነው። ሐጅ ከፍለ ሐጁ እስኪደርስ ድረስ የምትጠብቀው የሐጅ ስራ ላይ ነው፣ አጅሩ ማለት ነው። ስለዚህ ብሩን መጨረሻ ላይ ከፍላለሁ ባንር መጨረሻ ለመድረስ ማን ነው ጋራንቲ የሰጠን? አሁን ግን ከፍዬ ላቀደረ አላህ አይበለውና
ቢሞት ራሱ እኮ በቃ የሐጁን ጨረስኩት ማለት ነው። ዋጅብን አወረድኩት። ስለዚህ የ10 ቀን የ12 ቀን የ15 ቀን ንግድ ልዩነት ምንም አያመጣም። ትርፉ ቢመጣም የ740 ሺህ ትርፍ ቢመጣ 50 ሺህ 200 ሺህ 300 ሺህ ቢያገኝ ምንም ለውጥ የለውም። ስለዚህ ቶሎ ተመዝግበን ቶሎ ከፍለን ቶሎ ስማችንም ደግሞ አላህ ዘንድ ተመዝግቦልን የዘንድሮ ሁጃጅ ሆነን ለበከ ያልን ወተን ለበከ ያልን ብንወጣ ይሻላል። ይሄ ነው። ስለዚህ ለአላህ ፈጣን ምላሽ መስጠት ነው ማለት ፈጣን ምላሽ ነው። በቃ አንተ ተጠርተሃል፣ ብሩን ሰጥቶሃል፣ አቅም ሰጥቶሃል። ና ቤትህ ስብሰባ ነው እኮ ይሄ ስብሰባ ነው። ፓርላማ ነው የተጠራ ያለ እኮ ፓርላማ ላይ እኮ ነው የተጠራ። አንተ የአዱንያውን ፓርላማ የአዱንያውን ስብሰባ ላይ እኮ ነው የተጠራ ያለ። ንጹህ ልብስ ታዘጋጃለህ፣ ልብህን ታዘጋጃለህ፣ አንዳንድ ቃላቶችን ታዘጋጃለህ። እዛ ሄደህ የምትጠይቀውን ምንድነው መጠየቅ ያለብኝ እዛው ስብሰባ ላይ ምን ማቅረብ አለብኝ የሚለውን ታዘጋጃለህ። እዛ ሲሄድ በምን ፕሮግራም ነው የሚሄደው፣ በምን ፕሮግራም ነው የሚመለሰው፣ ለልጆቼ ምን ይዤ ነው የሚሄደው፣ ምን ይዤ ነው የሚመጣ የሚለውን ታዘጋጃለህ እኮ። ፕሮፖዛል አለ፣ ፕሮፖዛሉን ታዘጋጃለህ። ጊዜ ያስፈልግሃል፣ ቶባ ያስፈልግሃል። ቀጥታ እኮ ስብሰባ ውስጥ ገብተህ ዝም ብለህ ብታበይ አይደለም እኮ ስራ ነው የምትሄደው። ስብሰባው ደግሞ ሁሉም ዓለም አቀፍ ስብሰባ ነው። ዓለም አቀፍ ለስብሰባ ላይ ልትጠራ ስምህ ተጠርቶ አላህ ብር ሰጥቶ አይ ነገ ከፍላለሁ ትላለህ እንዴ? አዎ። ስለዚህ ስብሰባው ቶሎ መልስ መመለስ ነው። ኢሜል ላይ ይምጣ፣ ዋትስአፕ ላይ ይምጣ፣ በአካል ይምጣልህ ቶሎ ኦኬ ተስማምቻለሁ ጠርተኛል አይደለም አላህ። አዎ በቃ ተስማምቻለሁ፣ አስመዝግበኝ፣ አንደኛ ላይ፣ ሁለተኛ ላይ፣ ሶስተኛ። ይሄን ያዝ ነው በቃ ይሄ ነው እንጂ ሌላ ነገር የለም የሐጅ ጉዳይ። አሁን ወደዚህ እንግዲህ ከመጣ ከዚህ የልዩ መስተንግዶ በመኖሩ መደበኛው መስተንግዶ የሚስተጓጎል ነገር አለ? መደበኛ መስተንግዶም ቪአይፒ ነው ለኛ። መደበኛ መስተንግዶም የዘንድሮ አግሪመንት ባደረግነው ስምምነት ባደረግነው እንደ ቪአይፒ ነው የሚስተናገዱት። እንደ ቪአይፒ ነው የሚስተናገዱት። እኔ ቪአይፒ ያልሆንም በቃ እነዚህ ኖርማሉ ሁጃጅ ላይ ሊጫወቱ ነው የሚባል ነገር የለም። ሐቅ ነው። 740 ከፍለሃል፣ ትበላበታለህ፣ ትጠጣበታለህ፣ ትኖርበታለህ፣ ትሄድበታለህ። ሁሉም ሌላ ሁጃጅ የሚያገኙ ሁሉም ታገኛለህ። ሁሉም ነገር እንደውም ከመጅልስ ተጨምሮ እንክብካቤው ተደርጎልህ ዶክተሮች ተዘጋጅቶ ነርሶች ተዘጋጅቶ መድኃኒት ከዚሁ ተጭኖ መኪናው ተዘጋጅቶ ሐረም ለመሄድ ስትፈልግ 24 ሰዓት መኪና ሆቴል አጠገብ ቆሞ ሐረም የሚያደርስ ከሐረም የሚያመጣ ምናምን ስትሄድ መኪና በር ላይ ቆሞ የሚያደርስ ከአረፋ ወደ ሙዝደሊፋ ስትመጣ መኪና ቆሞ ምንም ነገር ሳትቸገር ምንም ነገር ሳትጨነቅ እንግልት ሳትገባ የመዝገባው ጉዳይ ላይ ያለ እንግልት የተመዘገባችሁ ያላችሁ እንዳለ እዛው ሰርቪስ ላይም ምንም ያለ ምንም ጭንቅ ያለ ምንም ፍራቻ ያለ ምንም ሐሳብ ሄዶ መመለስ ይችላል። ምግብ አይገዛም፣ ትራንስፖርት አይከፍልም። ፈልጎ እኔ አልፈልግም ብሎ ይዞ ዳይሬክቶ ሂድ ላይ ይዞ ሄዶ የያዘ ሰው አንከለክሉም፣ ችግር የለውም። አላህ የሰጠ ሰው ነው። እንግዲህ ዶክተር ምናልባት ቀረ የሚሉት ሐሳብ ካለ ወይም ደግሞ መልእክት ቀረ የሚለው መልእክት የጥር 18 እና የሻዕባን 7 ለሁላችን ፕሮፋይል ይሁንልን። ሐጅ መሄድ የማንችለው ይሄን መልእክት አስተላልፈን ሐጅ ከሄደ ሰው ጋር አጅር አንድ እናገኝ። ይሄ ነው መልእክታችን። ወደ አንድ ነገር ስንጠራ ወደ ኸይር ነገር ስንጠራ አንድ የጠራ ነው ሰውዬ መጥቶ ከሰራ እኔም በጠራው አጅሩን አገኛለሁ። ፌስቡክ ላይ ያላችሁ ሰዎች፣ ቲክቶክ ላይ ያላችሁ ሰዎች፣ ቴሌግራም ላይ ያላችሁ ሰዎች፣ አባል የያዛችሁ ሰዎች፣ ኢማሞች፣ ዱዓቶች፣ ቂያዳ ላይ ያላችሁ ሰዎች፣ ሊደር ላይ ያላችሁ ሰዎች ሁላችሁም ይሄን መልእክት ሰምታችሁ ጥር 18 ሻዕባን 7 ምንም ይጨመራል የሚለው ሐሳብ እንደሌለና ተስፋ እንደሌለ ያውቃችሁ ለህዝብ እንድታደርሱ ጥሬን አቀርባለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ የዚህ ፕሮግራም ተከታታዮችን
የዛሬው ፕሮግራማችን እንግዲህ በዚህ ተጠናቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ዑምራ ዘርፍ ተጠሪ የሆኑት ዶክተር ሼህ መሐመድ ሳሊህ ለዚህ ፕሮግራም ፈቃደኛ ስለሆኑ በአላህ ስም እናመሰግናለን። በቀጣይ በሌሎች ፕሮግራሞች እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።